ሰላም የዩቲዩብ ፋሚሊዎቼ እንዴት ናችሁ? ቀናችሁ እንዴት ነው? እኔ እንግዲህ ዛሬ ቀኑ ብርሃኑ በጣም ደስ የሚል እቤት አልቀመጥም ብዬ የስፖርት ጫማ ልገዛ ልወጣ ነው። ከዛ በኋላ ደግሞ ትንሽ ከተማ ዞር ላለው አሳያችኋለሁ ያለውን ነገር። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እወዳችኋለሁ። ቀኑ በጣም ነው ደስ የሚለው። እኔ በረንዳ ላይ ቆሜ ራሱ ብርሃኑ በጣም ነው ደስ የሚለው። እዚህ ሀገር ይሄ ብርሃን ስለማይታይ ይሄ ሲታይ ደግሞ ውጡ ነው የሚለንና እኔም እስኪ ወጥቼ ጫማዬን ገዝቼ እመለሳለሁ። ለእናንተ አሳያችኋለሁ። እወዳችኋለሁ። ቀናችሁ ብርክ ያለ ይሁን። ቻው። እንደምታዩት እንግዲህ አየሩ ደስ ይላል። እኔም ወደ ሱቄ እየደረስኩኝ ነው። የወጣሁበትን ነገር ካገኘው ገዝቼ ካላገኘው ደግሞ አይታየት አድርጌ እመለሳለሁ። ይሄን ብርሃን ስለማናገኘው እንግዲህ እንዳልኳችሁ ብቻ አየር ስትመጣ ወጣ ነው፣ ደስ ይላል አየሩ። ከተማ ደርሻለሁ። እስኪ ደግሞ ወደ ሱቁ ገብቼ ያለውን ነገር አሳያችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እወዳችኋለሁ። ወደ ሱቄ ገብቻለሁ። አይት አድርጌ የምፈልገውን ፒክ አድርጌ እወጣለሁ። የስፖርት ቤት ስለሆነ ቤቱ እንዳለ የስፖርት እቃ ነው ያለው። ገባሁኝ። ቀጥታ ወደ ምፈልግበት ቦታ ነው የገባሁት። እዚህ ሀገር ደግሞ ቶሎ ነው ሱቅ የሚዘጋው ቅዳሜና እሑድ። ስለዚህ አይት አድርጌ ቶሎ የምፈልገውን ይዤ ልውጣ። ከቤት ስወጣ ብዙ ጊዜ ቶሎ አይቼ እወጣለሁ እላለሁ፣ ግን አልመለስም። ይሄን ጫማ የዋለው በጣም ነው የወደድኩት። እስቲ አንድ ሞክረዋለሁ። ይሄን ሞክራለሁ። ከዛ ደግሞ እንደምታያቸው ሁሉም ነው የሚያማምሩት። የትኛው መግዛት እንዳለብኝ አይናዋጅ ነው የሆነብኝ። እስቲ አይት ላድርግ። እንግዲህ እንደምታዩት በጣም የወደድኩት ነው የጠበቅኩት ጫማ ቁጥሩ የለም ብለውኝ አዲስ ኦርደር ልታረግልኝ ነው። ከሁለት ቀን ይመጣል፣ ከሁለት ቀን በኋላ ይመጣል። በጣም ደስ ብሎኛል፣ ወድጄዋለሁ። ከሁለት ቀን በኋላ እጠብቃለሁ ማለት ነው። እስኪ ግን በዛው ሌላም አይታየት እያረኩኝ ነው። ይኸው እንግዲህ ጫማ የወደድኩትን ኦርደር አድርጌ ወደ ቤቴ ልሄድ ነው። ከሁለት ቀን በኋላ ያመጡልኛል። ትንሽ ዲስካውንት ስለወጡ ቁጥር በብዛት አይገኝምና በጣም የወደድኩት ጫማ ነው፣ የሚመች ነው ለስፖርት። ስለዚህ ኦርደር አድርጌ ዞር እላለሁ። ጫማዬን ኦርደር አድርጌ ደግሞ ዞር ስል ሰው በጣም ፀሐይ ስለሆነ እንዳለ ውጭ ያሉት አንዳንዱ ቁጭ ብሎ አይስክሬም ይበላል፣ አንዱ ቆንጆ ሙዚቃ ከፍቶ ይዝናናል። ደስ ይላል በጣም። እንግዲህ ዞር እያልኩ ነው። ይሄ ደንበኛው የንግድ ማስጫ ስለሆነ ሰው ቁጭ ብሎ ፀሐዩን ይሞቃል ማለት ነው። እናንተም እንግዲህ የኛ ፀሐይ ተካፈሉ። እኔም ዞር ስላልኩኝ ትንሽ ራበኝና እስኪ ሱሺ ልብላ ብዬ ወደ ሱሺ ቤት ልሄድ ነው። ያው እንግዲህ ሰው እንዳለ ውጪ ነው። ይሄ ፀሐይ ስለማይገኝ ብሎ እንዳለ ውጪ ናቸው። እኔም እስቲ ልጠቀምበት።
አሁን ደግሞ ከተማ ሄጄ ዞር ዞር ብዬ ጫማዬን ኦርደር ካረኩኝ በኋላ እኔ የምኖርበት ጉተንበርግ የሚባለው ከተማ ውስጥ ሶስተኛው የአበሻ ሱቅ አግኝቻለሁና ወደዛ ገብቻለሁ። እናንተም እዩት ከኔ ጋር። ያው እንግዲህ በብዛት ሲጀመር የአበሻ ሱቅ ያለው ነገር ካቦለድ ነው ቢጀምረው። እዚህ ማቦለድ አለ፣ ደስ ይላል። እነ ማስቲካዎች አሉ፣ መጽሐፎች አሉ። ልብስም ከጠበበ ማሰፋት ይቻላል። እኔ ደግሞ አንደኛ ሽፎን ወደው ሽፎን በጣም ሽፎን ወዳጅ ነኝና ሽፎን በተለያየ አለ፣ በአስመራ ባንዲራ አለ፣ በሁሉም ደስ ይላልና እዚህ ሽፎን አለ። መሰፋት ከፈለጋችሁ ማሰፋትም ይቻላል አይደል? ማሰፋትም ይቻላል። የአበሻ ልብስ አለ። እዚህ ጋርም ጸጉር ለሚፈልግ ሽፎን አሰፍታችሁ መቼስ ጸጉርን አይቀርምና ጸጉርም አለ። እዚህ ጋር ደግሞ የተለያዩ ቅባቶች አሉ። ሽፎኖቹ ደግሞ በተለያየ ከለር በሚያማምር ነው ያለው። እኔ ይሄ ራሱ አለኝ፣ በጣም ነው የሚያምረው። መርጣችሁ ማሰፋት ይቻላል። ማሰፋት ስንት ጊዜ ይወስዳል? አንድ ቀን። ስለዚህ ፕሮግራም ካለባችሁ መታችሁ ፏ ብላችሁ በአንድ ቀን ያደርስላችኋል። ሶስተኛው ሱቅ ነው። በጣም ደስ ይላል። የምንኖርበት ከተማ ብዙ የለም ነበር በፊት። አሁን ግን እንደዚህ ተስፋፍቶ በማየታችን በጣም ደስ ብሎናል። ያማምራሉ። እዚህ ጋር ሀብሎችም አሉ በተለያየ። እዚህ ጋር ለሳምፕል ነው ያስቀመጠው፣ ግን የተለያየ ውስጥ ያለው። እዚህ ጋር ረከቦት ቡናችንን ሽፎናችን ከለበስን ቡና አይቀርም። እዚህ ጋርም ደግሞ ትናንሾች የሆኑ መሰብ ወርቆች አሉ። እዚህ ጋርም አለ በተለያየ። በጣም ነው የሚያማምረው። ዋጋቸውን መናገር አልፈልግም። መታችሁ ዋጋውን ይሁን። ደግሞ ዋጋው በጣም ብዙ አይደለም፣ አሪፍ ነው። እዚህ ጋርም እንደዚህ የተለያዩ መሰቦች አሉ። ማራገቢያም አለ። እነ ጀበናም ተከትለውናል። ጀበናም አለ በተለያየ። እዚህ ጋርም አለ ሸክላም አለ ለሽሮ። እዚህ ጋር ለጥብስ አለ። ስለዚህ መታችሁ የምታጡት ነገር የለም። እስኪ ደግሞ ዞር ዞር እንበል። እዚህ ጋር ደግሞ የጠረጴዛ ማስጌጫዎች አሉ በባህል በጣም ደስ ይላል። እዚህ ጋር ደግሞ የቡና ማፍያ አለ። ከሰል ማቀጣጠል ምናምን አያስፈልግም። ይሄን ስክት ሰካ አርጋችሁ ማፍላት ብቻ ነው። እዚህ ጋርም ድሮ ይሄ ነገር ከሀገር ቤት ለማስመጣት በጣም ነበረ የምንቸገረው። አሁን መጥቷል፣ እየወሰዳችሁ። እዚህ ጋር ያው ማይቀር ተከትሎን የሚመጣው ጌሾ አለ፣ ጠላ ቂጣ አለ፣ እነጣኖች አሉ፣ የቡና ምንጣፍ አለ። ስለዚህ እያያችሁ ማለት ነው የትኛው ጀምሬ የትኛው እንደሚያልቅ ራሱ አያስታውቅምና በጣም ብዙ ነው ያለው። እዚህ ጋር ደግሞ በተለያዩ ረከቦቶች አሉ የሚያማምሩ። እዚህ ጋር ቡና አለ፣ ሽሮ አለ። እዚህ ጋር ደግሞ ዳቦ ቆሎ አለ። እዚህ ጋር ቡና አለ። ቡናውም በጣም አሪፍ ቡና ነው፣ ብዙ ውድ አይደለም። ስለዚህ ቡናችሁም እዚህ ይገኛል። እዚህ ጋር ደግሞ እኔም ወደዋለሁ በጣም ሰው የሚወደው ኤልሳ ቆሎ አለ። እዚህ ጋር በርበሬ፣ ሚጥሚጣ፣ እነ ሽሮ ምናምን አሉ እንዳሉ። ስለዚህ መቶ ፒክ ማድረግ ነው። እዚህ ጋር ደግሞ የተለያዩ ረከቦቶች አሉ በተለያየ ከለር በሚያምር ነገር አለ። ቤቱ ሞልቷል በረከቦት። ስለዚህ መቶ መግዛት ነው። እዚህ ጋር ስኒዎች በተለያዩ አሉ፣ ደስ ይላሉ። እዚህ ጋር ደግሞ ሴት የሆኑ ከጀበና እና ስኒ አለ። እዚህ ጋር ምድጃዎች አሉ፣ የቡና መፍጫዎች አሉ። እኔ በጣም ወደው በየሄድኩበት የሚከተለኝ አቦለድ አለ። እዚህ ጋር ደግሞ የወጥ ሳህኖች ሴት የሆኑ ባህላዊ ያሉ በተለያዩ በጣም ያማምራሉ፣ ደስ ይላሉ። እዚህ ጋር ደግሞ ሽፎን ተሰፍቶ ለፀጉር የሚሆን የፀጉር መስሪያዎች የተለያዩ ዊጎች አሉ። በጣም ያማምር የተለያየ ከለር አለ። እዚህ ጋር ደግሞ የቤት ማስጌጫዎች አሉ፣ በጣም ያማምራሉ። በተለያዩ ከለሮች በሚያማምር ነገር አለ። መቶ ጎራ ብሎ መግዛት ብቻ ነው። እዚህ ጋር ደግሞ የተለያዩ ቅባቶች አሉ። የዚህ ሀገርም የአገር ቤትም የተቀላቀለ ነው። ይሄው ዜኒት መታለች በተለያየ። እዚህ ጋር በጭቃው አለ። ስለዚህ መታችሁ ጎብኘት አድርጉት። እዚህ ጋር የሹሩባ ዊጎች አሉ። እዚህ ጋር እንዳልኳችሁ እንዳለ ሽፎኖች የሚያማምሩ ናቸው። መታችሁ አሰፉ። እዚህ ጋር ደግሞ ለወንዶች ለተለያዩ ባርኔጣዎች አሉ። እዚህ ጋር ደግሞ ጋቢዎች አሉ በተለያየ። እዚህ ጋር ሸሚዞች አሉ።
እዚህ ጋር ደግሞ የሽፎን የሆኑ እቃዎች አሉ። እዚህ ጋር ደግሞ ሽፎን ስናሰፋ ሻርፕ አለ እንዳትረሱት። እዚህ ጋር ደግሞ ለልጆቻችን የሚሆን በእንግሊዘኛና በትግርኛ መጽሐፍ አለ። ለቋንቋም ጥሩ ስለሆነ መጣችሁ ግዙ። እዚህ ጋር ደግሞ ማስቲካ አለ፣ በኦሬንጅ አለ፣ በስትሮቤሪ አለ። ስለዚህ መጣችሁ ግዙ። እዚህ ጋር ደግሞ የተለያዩ ለልጆችም ለአዋቂዎችም የሚሆን መጽሐፍ አለ። ስለዚህ መጣችሁ ጎብኘት አድርጉ። እዚህ ጋር ደግሞ የምንወደው ምንድነው እንጀራም አለ። ስለዚህ መጣችሁ ጎብኘት አድርጉት ሱቁን። እኔ የምኖርበት ከተማ ጉተንበርግ ላይ እንዳልኳችሁ 3ኛው ሱቅ ነው። በጣም ነው ደስ ያለኝ ስለተስፋፋ። እንግዲህ እኔ የምፈልገውን ነገር ገዝቼ ልሄድ ነው። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። ቻው